ኪዩ ትባላለች። አቃጠለች አቃጠለችን ኪዩ የስራዋን ልጁ ለምንድን ነው እንደዚህ ጀዝባ የሆነው? በቃ ላጩ ማለት ነው በየሄደበት ይዝለከለካል። ኬስ ውስጥ በር ሲያስቀምጥ ለካ አንቺ ኬስ ነው እየዘለለ የሚገባው። እግዚአብሔር ዳኒ ህይወቴ እንዲስተካከል እፈልጋለሁ። እንትኑን በጅብ ጭንቅላት በጅብ ቀንድ ምናምን ነው የሚሰራው ስለተባለ ማለት ነው የሆነ ጅብ ሰፈራችን ሞቶ ነበር። አንገቱን እንዲህ ቆርጬ አመጣሁት እዚህ ውስጥ። ዳኒም እንደምታወራው ቆይ እኔ እንደዚህ ሰው ነኝ ስታገኝ አንተ እንደዚህ አይነት ሰው ነኝ እኔ ነው እንዴ? አንሱን ታዩና ማለት እኔም እንዳንቺ እንዲያልፍልኝ ይፈልጋል። ሰላም ውድና የተከበራችሁ ኤምዲቲ ፋሚሊዎች እንዴት ናችሁ? ይመስገን ፈጣሪ ደህና ነኝ። እንግዲህ ቤተሰብ ከች ብዬላችኋለሁ ዛሬ ባበደ ቪዲዮ። እንግዲህ ቤተሰብ ዛሬ የመጣሁበት አላማ ለየት ያለ ነው። አንድ ገጠመኝ ገጥሞኝ ነበርና ጎረቤታችን በጣም የሚዋደዱ ጎረቤታሞች ነበሩ። አንዷ ልጅ የቤተ እምነቷ ሄዳ ጸበል ስትጠመቅ ከውስጧ አጋንንት ለፈለፈ። ከዛ በኋላ እንደዚህ ያስመተተችብሽ እዛው ሴጣኑ ከውስጧ ጎረቤቷ እንደሆነች ተናገረችና በጣም የሚዋደዱ ጎረቤታሞች ነበሩ። በጣም እንግዲህ በጣም ክርስትና እስከ ማስነሳት ልጅሽን ለልጅ እስከ መባባል ድረስ የደረሱ ወዳጆችን ሰይጣን እዛ ጋር ለፈለፈ ተብሎ እሷም ቂም ይዛ ቋጥራ እስከ መጨረሻው ተለያዩ እና በዚህ ጉዳይ ላይ ይሄ ከፖለቲከኞች በላይ አሁን ላይ ኢትዮጵያ ውስጥ ህዝብን እያጋጭ ያለው ነገር ሰይጣን ነው። በቤተ እምነትም ቆሞ ማስለፍለፍ ትክክል ነው ወይ? እንግዲህ ለሃይማኖት ሰዎች ይሄን እንድትመልሱልኝ የምፈልገው ነገር ቢሆንም ይሄ ነገር በጣም አስከፊ እየሆነ መጥቷል እና ይሄን ነገር ትክክል እንዳልሆነ ማለት ነው። በጣም የሚዋደዱ ጓደኛማቾች ላይ እንደዚህ አሰርታብሻለች፣ አስመትታብሻለች። ደግሞ ሁሉም የሚገርማችሁ በሁሉም ቤተ እምነት ነው። በፕሮቴስታንቱም ቤተ እምነት አጋንንቱ አቁሙ ማስለፍለፍ እየተለመደ መጥቷል። በክርስትናውም በኦርቶዶክሱም በጸበል ቦታ ላይ እንዴት ገባ ከየት መጣ ከየት ወጣ እያሉ ያስለፈልፉታል። እስልምናውም ጋር ደግሞ ብትሄዱ እንደዚህ አይነት ነገር አለ እና ይሄ ነገር ደግሞ ይሄድና ጎረቤትን ያጣላል። በጣም ወዳጆችን ያራርቃል። ወንድምና እህትን አባትና ልጅን እና እንትን እያለ ነው። እንደዚህ አይነት ነገር የሚያስመትቱ ሰዎች ቢኖሩም ግን ይህንም የማያደርጉትን ሰዎች ምንም በጣም የሚቀራርቡ የሚዋደዱትንም ሰዎች ይበልጥ እያራራቀና ከመሬት ተነስቶ ሰይጣን እያጣላ ነው። እንደምታውቁት ሰይጣን በሬ ወለደ ብሎ ሰውና ሰውን የሚያጋጭ ሲጀመር እርኩስ መንፈስ እንደሆነ ታውቃላችሁ። ሰዎች እንዴት በዚህ ልክ ሰውን አምነው ሰይጣንን አምነው ከጓደኛቸው ከወዳጃቸው ጋር እንደሚጣሉ ማላቅም። ሰይጣን የውሸት አባት እንደሆነ ሁላችሁም ታውቃላችሁ። እና በዚህ ላይ ተንተርሼ እናንተንም ያስተምራል በማለት ኪዩን ጠርቻታለሁና ኪዩን ፕራንክ አደርጋታለሁ። ኪዩን ፕራንክ የማደርግበት ምክንያት አንድ ጓደኛዬ ላይ ያስመተሽበታል። ቮይስ አለኝ። ያ ቮይስ ደግሞ ሰውየው ልጁ ሲለፈልፍ አስለፍልፍ ይሆኑና ያው እኔና እሱ ተነጋግረን ነው የለፈለፈው እና ይሄው ቮይስ ከፈለግሽ ጸበል ቦታ ሄዶ ለፍልፏል። አንቺ ነሽ ያስመተትሽበት። እኔንም በቃ እንዲሰራልኝ ስለምፈልግ ይዘሽኝ እንጂ አንቺ ልምዱ ስላለሽ ኤክስፒሪየንስ ካለው ሰው ነው ብዙ ልምድ የሚወስደው እላታለሁ። እና ምን ትላለች? ቮይሱንም ስትሰማው ምን ትላለች? በጣም እንደምትደነግጥ ተስፋ አደርጋለሁ። እና ደግሞ ታምናለች። በእርግጠኝነት ልታምን ትችላለች። ታረጋለች አላልኩም እኔ። ሪል ሰዎች እንዲህ ሲባሉ ምን አይነት ስሜት ያሳያሉ? ከኪዩ ትማራላችሁ። እስከ መጨረሻ አብራችሁን ሁኑ። እዛ ጥላ ስር ሆነን እንጠብቃታለን ማለት ነው። ይመቻል። እንዴት ነሽ? አለሽ? አለሽ? ቁጭ በይ በእናትሽ። በጣም ኧረ በእናትሽ በስመ አብ። ምን ሆነሽ ነው? ጠፋፋን በእናትህ። እኔም በዚህ አንቺም በዛ ለየግል ሆነ ተራራቀ። ለዚህማ ጠስጠስ ታላ ዩቲዩብ ላይ እንኳን ጠርተሽኝ በትጋብዥ ምን አለ? በጣም ቢዚ ሆንክ እኮ እንዴ! ስራ ላይ ሆንክ። ስራ ምናምን በቃ ያው ከዩቲዩብ አለም እኮ ነው አንዴ ተወጣሁኝ። ታውቂያለሽ? አይሆንም እንደዛማ መሆን የለበትም እኮ ለእናንተ ለቅቄ ወጣሁ። አይሆንም። ወጣ ገባ እያልን ቢሆን አለን። አሁን ደግሞ ጾም ስለሆነ ሰብስቡ ተመችቶሻል መሰለኝ። በጣም እያማረብሽ ነው። ሰብስቡ ተመችቶሻል። ያምራል። ሰብስብ ምንድን ነው? ሰብስብ ነው የሚሰበስቡ ምንድነው የሚጠነቁሉት የሚማርቱት ነገር አለ። ቅዱስ አይዳል አተቀልዳ አይመቸኝም እኮ ጌታ። እኔ ደግሞ የልብስ ስም ነው እንደ ብዬ እኮ ነው ሰብስብ ነው እንደ ይባሉ የልብስ እያልኩ እኮ ነው። አረ አሁንማ እኮ ዛሬ የጠራሁሽ በዚህ ጉዳይ ነው። አንዳንድ ነገሮች ሰማሁኝና አምሮባታል ብለውክ ነው? አይ ነው ሲሪየስ የእንተኑ ጉዳይ የሰብስቡ ጉዳይ አንተ እንደምታወራው እኔ ቀልድ አይመቸኝም። እንደዚህ አይነት ቀልድ አቁም ጌታን አይመቸኝም። ታሙስ ላይ ያደረግሽው ነገር እኮ ተናገረ እኮ። ታሙስ ላይ እንትን
ጓደኛችን እሱ ላይ ያረክሽው ነገር እና ታወቀ እኮ። ምንድን ነው ያደረኩት ደግሞ እሱ ላይ? አሁን እኮ መደባበቅ እኮ አያስፈልግም። ያራዳ ልጅ ምን ሆነሽ ነው ዳኒ? እናንተ እኔ ከስንት ጊዜ በኋላ ሳገኘ እኔ እንደዚህ እንትን ነው ተስለግጠኝ። ከስንት ጊዜ በኋላ ተፋፍተን እንዴት እንደታውቂያለሽ? የሆነ ነገር ሰማሁኝና ለኔ መንገዱን ብትፈልግልኝ ስልሽ እሱ በጣም ተናዶብሻል። አሁን ካልገደልኳት ምናምን እያለ ነው። አረጋግቼው ነው የመጣሁት። ታሞስ ምን አርግቼው ነው ዳኒ እንደምታወራው? በእናትህ አትቀልድ። የምር በእውነት ሆነ አንቺ እኔ ስልሽ ያው ትላንትና ጸበል ቦታ ሄዶ ነበርና ከዛ በኋላ አንዳንድ ነገር አለ። ከዛ ሪካርድ ይዘውልኝ መጡ ምናምን። ከዛ በኋላ አረኪው እንዲያረገቻው ለዛ ነው ለካ እንደዚህ ፏፍንድቅ እያለች የምትሄደው። እኔንም መንገዱን ብታሳየኝ አልኩኝ ማለት ነው። እንደምታወራው በእግዚአብሔር ዳኒ ምንድነው? ምን እንደ በቃ ተባነነ እኮ ነው። እየቀለድክ ነው ዳኒ? ፕራንክ ልታደርገኝ እየሞከርክ ነው? በእግዚአብሔር ንገረኝ። በእውነት አይደለም። ይሄው ቮይስ አሰማሻለሁ። አንቺ ቤተክርስቲያን ጸበል ሲጠመቅ እንትን ያለው ይሄ ውሸት ነው ያለውን ምን ሲል 30 ሰከንድና ስሜት የተቆረጠ አንድ ወዳጃችን ኪዩ ትባላለች። አንተ እየቀለድክ ነው? አቃጠለች ምን ከመዘነ ካደረገ አቃጠለች ኪዩ የስራዋን እንትን ያደረገችብኝ ምናምን ዳኒ እኔ በእውነት የምሬን ነው። አይኪዩ የሚያስፈልገውን ነገር ከሆነ እኔም እንትን አምጥቻለሁ። አንተ ማን ምን ሆናችሁ ነው? በእግዚአብሔር አንተ ስም ተመሳስሎ ይሆናል ሌላ ሰው ይሆናል የሚያወራው። እኔ ካንቺ ሌላ ኪዩ አለ? ኪዩ አረ በእግዚአብሔር ምን ሆነሃል አንተ ዳኒ? በቃ ምንድን ነው ያደረግሽበት? ኪዩ ኖርማል ነገር እኮ ነው። አስመተትሽበት፣ እድሉን ወሰድሽበት፣ ምናምን ሰበሰብሽበት፣ እንትኑን እንዲሞት ምናምን ብዙ ነገር ነው ያለው። እንዲሞት ዳኒ እንደምታወራው አረ በእግዚአብሔር ፈጣሪ ቅር ይበል። ጌታን ፈጣሪ ቅር ይበል። እንደምታወራው ምን አርጎሽ ነው ይሄን ያለው? እኔ ስለምታወራው ነገር ግን ታውቃለህ። እዚህ ከፋ ግን እኔ እንደውም አራዳ ነሽ ነው ያልኩት። አደነኩሽ። ምክንያቱም ልንገርሽ እኔ ማለት ነው ኑሮ ከበደኝ ኪዩ እናቴ ኑሮ ከበደኝ። በቃ ከእጅ ወደ አፍ ነው ሁሉ ነገር ማለት። አንተ ግን ከራስህ ጋር ነህ። በእግዚአብሔር ዳኒ ህይወቴን እንዲስተካከል እፈልጋለሁ። እንትኑን በጅብ ጭንቅላት በጅብ ቀንድ ምናምን ነው የሚሰራው ስለተባለ ማለት ነው የሆነ ጅብ ሰፈራችን ሞቶ ነበር። አንገቱን እንዲህ ቆርጬ አመጣሁት እዚህ ውስጥ። አሜን። ምንድነው አንቺ በስማም የምትይው? እንደ ቅዱስ ታሪ ይሰራሻል እንዴ ዳኒ? ግን ደህና ነህ? ቅዱስ አይሰራራሽ እባክሽ። እኔም ህይወቴን እንዲቀየር ነው የምፈልገው። ደህና ነህ? ግን አንተ ምን ሆነሃል? አንተ በእግዚአብሔር ስም እንደምታወራው ስለምታወራው ነገር ግን ታውቃለህ? አሁን እሺ ያው ይዤ መጥቻለሁ። የት ነው ቦታው? ሰጅኝ እንዴ አንቺ አንደኛ ልጁን እንደዛ አጀዘብሽው። እሱ ልጁ ይጀዝብ ልጁ ዳኒ እኔ አታውቅኝም። እኔ ነኝ እንደዚህ ማደርገው በእግዚአብሔር። አንተ እኔን አታውቅኝም ዳኒ። አንተ ስታውቀኝ ቆይ እንደዚህ አይነት ሰው ነኝ? ምን እንደምታወራው? እኔ እኮ ልጁ ለምንድን ነው እንደዚህ ጀዝባ የሆነው? እንዴ በቃ ላጩ ማለት ነው በየሄደበት ይዝለከለካል። ኬስ ውስጥ ብር ሲያስቀምጥ ለካ አንቺ ኬስ ነው እየዘለለ የሚገባው። ዳኒ እንደምታወራው ቆይ እኔ እንደዚህ አይነት ሰው ነኝ? ስታውቀኝ አንተ እንደዚህ አይነት ሰው ነኝ? እኔ እሺ ነው እንዴ አንሱን ታዩና ማለት እኔም እንዳንቺ እንዲያልፍልኝ ይፈልጋለሁ። ዳኒ ታውቃለህ አንዴ ስራ እንደጀመርኩ ታውቃለህ? መስተንግዶ እየሰራሁ እንደው ታውቃለህ? ስራ ስለጀመርኩ ነው እንጂ እንደዚህ ሰው ነኝ እኔ። ዳኒ አታውቅኝም አንተ። የጅቡን ጭንቅላት ምን ላድርጎሽ? ቅንድቡን እንትን የት ነው ቦታውን ንገሪኝ ብቻ፣ ቦታውን ብቻ ንገሪኝ። ኪዩ ዳኒ ግን ደህና ነህ? ምን እንደምታወራው በማርያም ስም አሁን እኮ በነገራችን ላይ ማለት ሰው እንዳይሰማ እንዲህ ነገር ስታወራ ሰው እንዳይሰማ እግዚአብሔር ሪል አንድ ነገር ልንገርሽ። አብዛኛዎቹ ሰዎች ማለት ነው እንደዚህ አይነት ሰዎች የሚሰሩት መንፈሳዊ የሚያጩት አስሬ መንፈሳዊ ለመሆን ምን አትሞክሪ ዳኒ። አንተ አታውቅኝም። ስንት ጊዜ ሙሉ አብረን ቆይተን አንተ አታውቅኝም። በእንደዚህ አይነት ነገር ትገምተኛለህ እኔን? እና ታዲያ ቮይስ ውሸት ነው ልበልሽ? እሱ አይደለም እንዴ? ኪያኔ ብቻ ነኝ እንዴ ያለሁት? ቆይ አንተ አታውቅኝም። እኔ እንደዚህ አይነት ነገር ማድረግ ሰው ነኝ እኔ? ቪዲዮ ላስልክልሽ ይችላል። ስለምታወራው ነገር አላውቅም እኮ እግዚአብሔር። ምን ሆነህ ነው አንተ ግን? እሺ አሁን አታልቅሽ። አሁን እንድታለቅሽ አይደለም እንደምታወራው አምነህ ምናምን ነገር ትመጣለህ እንዴ? አይደለም እኔ እኮ አምኜ እኮ አይደለም እኮ። እኔ እኮ እንደውም ጎበዝ ናት በዚህ ላይፏን ከቀየረች። ኧረ በስመ አብ በል ዳኒ፣ በእግዚአብሔር በስመ አብ በል። እስከ መቼ ድረስ ነው እንዲህ ላይፍ እንዲህ ድምጥማጡ የሚወጣው? ኧረ በስመ አብ በል። ምን ሆነሃል አንተ ግን? ልጁ እሺ እኔ እኮ ደግሞ ደህና አልነበር እንዴ? እሱስ ቢሆን ኩላሊቷን ሸጠችው የሚባል ወሬ ሰማሁ። ወይኔ በመድኃኒዓለም ስም ኩላሊቷንም ሽጣው ነው ይላሉ። አንዳንዴ ደግሞ ምንድነው ይላሉ። አንዳንዴ ደግሞ ዳኒ ማያቀኝ ሰው የፈለገው ቢል ምንም አይመስለኝም። ዳኒ ማያቀኝ ሰው የፈለገ ነገር ሊል ይችላል። አንተ ጓደኛ አይደለህ? እንዴት ነው እንደዚህ ነገር የምታወራው? አታውቅም፣ ምንም ነገር አታውቅም አንተ። እኔ ስለኔ አታውቅም። እንደዚህ አይነት ነገር ማድረግ ሰው ነኝ? ቆይ ይሄ ቮይሱ ማለት ነው። ይሄ እኮ ማለት ነው ስለ ቮይሱ አትንገር። ኬስ እያስለፈለፈው እኮ ነው።
ስለ ፎይሱ አትንገረኝ ዳኒ። ጸበል እየተጠመቀ እኮ ነው የለፈለፈው። ውሸት ነው ዳኒ። በእግዚአብሔር አታሳመመኝ። በእግዚአብሔር እንደምታወራው ግን ደህና ነህ? ግን ያሻታል ቅሻው አሁን ከንባላ ፍራንክ አልሰራም። እግዚአብሔር አሁን ሰለቸኝ። ይኸው ልብስ ነው እዚህ ውስጥ ያለው። እናቴ ትምህርት ልብስ ነው ያለው። አይ ልብስ ያማችኋል እንዴ? በእግዚአብሔር ስታስጠሉ። ቮይሱ ማለት ነው ጌታን ታሙስን አስለፍለፍ የሆነ እኔ ራሴ ላይ እንትን ይንኩበት። አንተ ያማል እንዴ ዳኒ? እንደዚህ አይነት ነገር ይቀለዳል? ምን ሆነሃል? ይቅርታ ኪዩ ምን እንደው ታውቂያለሽ? አይ የሆነ ትልቅ ትምህርት ለመስራት ስለፈለኩኝ ነው። ካንቺ ሌላ መቀርበው ሰው ስላሌለ ነውና አብዛኛው ሰው ማለት ነው እንደዚህ እየተጣላ ስለሆነ ነው። ምንም በማያውቅበት ሰይጣን ነው ብሎ እዛ ይለፈልፍና ማለት ነው። ከዛ በኋላ ማና እንደዚህ እየተጣሉ ጎረቤቶች ስላሉኝ ነውና ያው አንቺ ምንም በማታውቂው እንደዚህ አይነት ዱብዳ ሲወርድብሽ እንዴት እንዳትነገጥከኝ ጌታ። እንተም ስለማላውቀው ነገር እንዲርግጠኛ ነው ስታወራ። ኧረ በስመ አብ እንደዚህ ነገር ገጥሞሽ አያውቅም? ይኖራል። እሱማ በጣም ይኖራል። አዎ በውሸት የተጣሉ ሰው እኔም አውቃለሁኝ። አንተ ስላልክ ብቻ ሳይሆን አውቃለሁኝ። ግን አሁን ደግሞ ሳውንድ ስታሰማኝ ምናምን ነው ስማ አምስት ቅዱስ በጣም ነው የደነገጥኩት የምር። አዎ ብቻ አንቺ ምንድነው ይሄን ነገር ለተመልካች ይቅርታ አድርጊ አረክሽ ታናደኛለህ የምር። ግን ከስንት ጊዜ በጣም አስጨነቀኝ። አንተ እንደዚህ ስትለኝ አስበዋል ጓደኛ። አንተ እንደዚህ ካልከኝ ሌላው ምን ሊለኝ ይችላል? ስማ አምቦል እንዴት እንዳስጨነገጥከኝ ጌታ ሰራልኝ ክርስቶስን ስለዚህ ስላት ስማ አምቦል አሬ እንደውም የፈራው እሺ እንዳት እሺ ወስዳለሁ እንዳትይ ነው። ስማ አምስት ታሪክ ታረቅ። አንተ ነህ እንደዚህ አይነት ፕራንክ አቁም በእናትህ ተው። አታስጨንቅ ሰው። ምንድነው ቤተሰብ አንድ መልእክት ማስተላለፍ ስለፈለኩ ሰይጣን ውሸታም የውሸት አባት እንደውም መጽሐፉ ምን ይላል? ሰይጣን ሊያርድ ሊሰርቅ ሊያጠፋ እንጂ ለሌላ ለምንም አይመጣም ይላል አይደለ? እና ደግሞ ምን የውሸታሞች አባት ነው ይላል። እና እኔ የትኛው ቦታ ላይ ቤተ እምነት ሰዎች አጋንንት ከአጋንንት ኢንፎርሜሽን እንደሚወስዱ አላውቅም። እና ከአጋንንት ኢንፎርሜሽን እየወሰዱ ህዝብና ህዝብ እየተጣላ ነው። እንደውም ሀገሪቷ ላይ ካሉ ፖለቲከኞች በላይ ሰውና ሰውን እያጋጩ ያሉት አገልጋዮች ናቸው። ፕሮቴስታንቱ እንትንም ሐሰተኛ ነብይ ትንቢት እየተናገሩ ጎረቤትና ጎረቤት የሚያጣሉ ብዙ ሰዎች አሉ። እንደውም መጽሐፉ ምን ይላል? ፈጣሪ እግዚአብሔር ስድስት ነገሮችን ይጠላል። ሰባተኛውን ነፍስየው ትጠየፈዋለች። ሰባተኛው ደግሞ ሰውና ሰውን የሚያጋጭ ነው ይላል። እና ሰውና ሰውን እያጋጫችሁ ያላችሁ ሰዎች እባካችሁ ከድርጊታችሁ ተቆጠቡ ለማለት ነው። ማለት የምትፈልጊው ነገር ካለ አስተላልፍ። አዎ በእርግጥ እኔም እንደዚህ አይነት ታሪክ ሰምቻለሁ። በጣም የሚዋደዱ ጎረቤታሞች፣ በጣም በቃ የቅርብ የሆኑ ጎረቤታሞች በእንደዚህ አይነት ሚስ ሲጣሉ ሰምቻለሁ። እኔም ማለት እኔ ማውቀው ሳይሆን እንዲህ ሲወራ ሰምቻለሁ። እና በእርግጥ አዎ እንደዚህ ነገር ይፈጠራል። እና አንተ እንደዚህ አሪፍ ነው፣ ለትምህርት ይሆናል፣ ለሰዎች ትምህርት ይሆናል፣ ጥሩ ነው። ግን እኔ ላይ እንደዚህ ማድረግ ከስንት ጊዜ በኋላ ስንገናኝ እንዲህ ማስደንገጥ ግን በጣም አናደኛል። የምር ስህተት ነው። ይቅርታ ጠይቃለሁ ከልቤ። ችግር የለውም። በተመልካች ስም ይቅርታ። ችግር የለውም። እና ቤተሰብ ኪዩን ከስንት ጊዜ በኋላ አግኝቼ እንደዚህ አይነት ስህተት ሰርቼባታለሁ። ይቅርታ ለመልካም ነገር ነው። እናንተም እስከ መጨረሻው ስለተከታተላችሁ እናመሰግናለን። እንደዚህ አይነት ታሪክ የምታውቁ ከሆነ ኮሜንት ላይ ያስቀምጡልን። ይመቻችሁ።